ጫት ምናምን የሴቶች በሴቶች ሴት ትወዳለህ? ወዘርኩ ሁሉም አጠፋለሁ። ወደ 800,000 ብር ነው የሚጨርሰው። በዚህ አሁን ባለንበት ጊዜ አብዛኛው ወጣት ገንዘብን በደንብ ያገኛል። ነገር ግን ወጣቱ ገንዘቡን ምን ላይ እየጨረሰ ነው የሚለው የብዙዎች ጥያቄ ነው። ታዲያ እኛስ ወጣቶች ገንዘባችንን በምን እየጨረስ ነው የሚለውን ሐሳብ በሻሸመኔ ከተማ መንገዶች ላይ የተለያዩ ወጣቶችን በመያዝ ገንዘባቸውን በምንና እንዴት እየጨረሱ እንደሆነ የተለያዩ መጠየቆችን ጠይቃለሁ። የሚመልሱትን መልስ ደግሞ እናንተው የምትሰሙት ይሆናል። እናንተም ደግሞ እንድጠይቅ የምትፈልጓቸውን ጥያቄዎች ኮሜንት ላይ ብታስቀምጡ በደንብ ክሊር በሆነ ወይ ለእናንተ የሚያቀርብላችሁ ይሆናል። አብራችሁን ቆዩ። ስሜን ማን ልበል? ስሜ ገመዴ። ሰላም ነው? እንዴት ነው? ስሜን ማን ልበል? ሱልጣን። ስማችሁን ማን ልበል? ኑኑ ኡርጂ ገሜ። እንግዲህ አሁን ወጣቶችን በአካባቢያችን በብዛት ታያላችሁ እና ወጣቱ አብዛኛውን ጊዜ ገንዘቡን የሚጨርሰው ምን ላይ ነው ብላችሁ ታስባላችሁ? ሺሻ አሽሽ ነው የተለያዩ ጫት ምናምን ኦኬ። እናንተስ ገንዘባችሁን በብዛት ምን ላይ ነው? ፉድ ላይ ምግብ ላይ ነው ያላችሁ? ገመዲ እሺ፣ ወጣት ነህ? ወጣት ነኝ። እና ወጣቶች በዚህ ሰዓት የኪስ ገንዘባቸውን በምን እየጨረሱ ነው? ማለትም አንተ በምንድን ነው ብርን የምትጨርሰው? የስራ ነው እንጂ የስራ የጀመርሽ ነው እንጂ ሌላ ነገር አይደለም። አሁን ከስራዎች ገንዘብን በምንድን ነው የምትጨርሰው? የሴቶች በሴቶች ሴት ትወዳለህ? በጣም እወዳለሁ ሴቶች። እንዴት ነው? ሰላም ነው። ኑሮ እንዴት ነው? ምንም የለም። ከባድ ነው ቀላል ነው? ትንሽ ይከብዳል። ትንሽ ይከብዳል? ብዙ አልከበደም። እኛ ብዙ ከብዶናል። አንተ ጋር ቀላል ነው። እሺ፣ አንድ ሁለት ጥያቄ ልጠይቅ ነው። በዚህ ሰዓት አብዛኛው ወጣት ያው እኛ ወጣት ነንና አብዛኛው ገንዘቡን በምን እያጠፋ ያለ ይመስላል? ገንዘቡን ያው ለሱሳሱስ ነገር ለሱሳሱስ ነው እያጠፋ ያለው። በምን አይነት ሱሶች? ለምሳሌ ጫት አለው፣ ሲጋራ አለው፣ ጠላ፣ ጫት፣ ሲጋራ፣ ጠላ እና ሌሎች ያው በቃ እነዚህ ቢራ ምናምን አረቀ ምናምን እነዚህ ናቸው የወጣቱን ኪስ እያራቁት ያለው። እና ሴቶች ማለት ነው። ሴቶች አሉ ባንተ በላት ትዳር ያለው ሴት ትዳር ያለ ሰው ማለት ትዳር ሚስት ያለ ሰዎች ውጭ ነው የሚያጠፋው። ኦኬ፣ ለሴቶች ይጋብዛል? ይጋብዛል። ኦኬ፣ እሺ። ሌላስ ምንድነው የወጣቱን ገንዘብ እየጨረሰ ያለው? ሌላ እባክህ የሴቶች ነው እንጂ ሌላ የለም። በዚህ ጊዜ አብዛኛው ወጣቶች ገንዘባችንን በተለያየ ነገር እናጠፋለን። አንተ አብዛኛው ወጣት ገንዘቡን እያጠፋ ነው ብለህ የምታስበው በምንድን ነው? የማይሆን ነገር ነው የሚያጠፉት። ለምሳሌ በምን? ሱስ ቤት ምናምን። ሱስ ምን አይነት ሱሶች ናቸው በብዛት ወጣቱ አሁን አዶክትድ? ብዙ ሱስ ነው ያለ። ይሄን ብዬ ልነግርህ አልችልም። ብዙ ሱስ ያለ። ስለዚህ ወጣቱ አብዛኛውን በሱስ ነው የሚያጠፋ። ብዙዎቹ ግን እንደው ቡና ነው አብዛኛው የወጣቱን ገንዘብ የሚወስድ የሚል ነገር አንስተው ነው። ቡና ሱስ አይደለም? እሱማ ሱስ ነው። ግን በቡና ብር ሊጨርስ ይችላል። ከፍተኛ ብር አይወጣም። እሺ፣ ምን ያህል ትጨርሳለህ በቀን? ትጋብዛቸዋለህ? ቢራ ምናምን ይጠጣሉ። ቢራ በጣም ይጠጣሉ? ስለዚህ ሱስ ነው ማለት ነው። ከዚህ ነው የሚጨርሰው። በቃ ለዛ ነው። አንተ በቀን ምን ያህል ብር ታገኛለህ? ያው እኔ እስከ 1000 ብር አገኛለሁ። ኦኬ፣ በቀን ስንት ታጠፋለህ? 1000 ብሩን ከወሰድኩ ሁሉም አጠፋለሁ። ያገኘው በሙሉ ነው የምታጠፋው? ምን አድርገህ ነው የምታጠፋው? ጠዋት ከቤት ከወጣት ላይ እጠጣለሁ። ሁለተኛ ደግሞ ጫት እማለሁ። ከዛ ጨምሬ ደግሞ ጫት ከጨረስኩ በኋላ ማታም ጠብሲ እፈልጋለሁ። ለዛ ያው ድካምን የምትረጋጋው እንደዛ ነው ማለት ነው። ወጣቱ እንዲያገባ ትመክራለህ? አግብተሃል? አላገባም። ሳታገባ ለማግባት አስቤያለሁ። ሳታገባ እንዴት ልትመክራቸው አሰብክ? ትዳር ጥሩ ነው። ትዳር ጥሩ ነው ሲባል እንሰማለን፣ ግን ያላገባ ሰው እንዴት ነው ምክር ይችላል? ማግባት ስላሰብኩ እዛ ነው። ኦኬ፣ አንተ ጨርሰሃል? ሰርግን ትጠራናለህ። እና በቀን ምን ያህል ብር ታገኛለህ? በቀን ምን ያህል ብር ታገኛለህ? እኔ ወደ በቃ 5000 ብር ይሰራል በቀን። በቃ ማታ ማታ የነሱ ይሰጣሉ። በቃ ለዛ ነው መጨረስ። ስንት ትጨርሳለህ እነሱ ጋር? የነሱ ጋር 4500 ብር ወይ ወደ 8000 ብር ነው የሚጨርሰው አንድ ማታ ማለት ነው። 5000 ታገኛለህ፣ 8000 ወጪ ታደርጋለህ። 3000 ተበድረህ ነው ማለት ነው። ከሰው ጋር ተበድሮ ነው የሚጨርሰው። እሺ፣ አግብተሃል? ባለትዳር ነህ? ባለትዳር አይደለም። ለማግባት አላሰብክም? መች ታገባለህ?
ሰርግ ላይ እንድንገኝ? እኔ እንጃ። እሺ እሱ ፈጣሪ ነው የሚያውቀው መቼ እንደሚያገባው። አይ አንተ ስትወስን ፈጣሪ ይረዳል ብዬ ነው። ያው እኔ ከአንድ ዓመት በኋላ ይላል። ከአንድ ዓመት በኋላ ታገባለህ። ስለዚህ እንዲያገቡ ትመክራለህ ሌሎች? አዎ እንዲህ ከዚህም ብለህ ከምትዘው አሁን አንተ 1000 ያገኛለሁ ብለሃልና ብዙ ሰዎች ከዚህም በላይ እያገኙ ያጠፋሉ እና ብዙ ሰዎች ደግሞ ያገቡ ይሄን ብር አያጠፉም ይባላል። አንተ እንዴት ታየዋለህ? እኔም እንደዛ ነው። የጓደኞቼም ምክር ተቀብያለሁ። እነሱም ሚስት ካገባ ይሄን ብር አታጠፋም እነሱን አግባችሁ ምናምን ነው። ስለዚህ አንተ ለማግባት ቶሎ ወስንና አግባ። ሀብት ታካብታለህ። ፍላጎት እንደዛ ነው። እሺ ለምን አግብታል? አገባም ገና ነው። ለምን አታገባ? በቃ እነሱ ሌላ አታገባ ገና ወጣት ነው። በቃ እድሜ እንዳጨርስ ብዬ እኮ ነው። ገና በወጣትነት መዝናናት አለብኝ ብለህ ሳታገባ በውጭ ነው ጊዜን የምታሳልፈው። እሺ ትራንስፖርት እንዴት ነው? በእግር ነው በብዛት እነዚህ የምትንቀሳቀሱት ወይስ ባጃጅ ምናምን ትጠቀሙ? ቀንም ላይ ቀን ላይ በምንድን ነው የምትንቀሳቀሽው? በባጃጅ። ትራንስፖርቱ እንዴት ነው? ዋጋው አዛ ነው። በጣም ጨምሯል። አንቺስ? በጣም ጨምሯል። ያማራል። አዎ እንደዛ ነገር። በጣም ተማራችኋል ማለት ነው። ስለዚህ መኪና ለመግዛት አላቀዳችሁ? በጣም አቀደናል። በስንት ዓመት? ባልደርስ ብሎን። ኦኬ የመኪና እድር ገብተሻል? እቁብ ነው እድር ነው የሚባለው? አንቺ ምን አይነት መኪና ነው አሰብሽው? የቤት መኪና። የቤት እኮ የቤት ነው የውጭ መኪና ግን ምን አይነት? እሺ ለማንኛውም እናመሰግናለን። እሺ መልካም እድል። በጣም እናመሰግናለን። እንግዲህ ሰርግ ላይ እንድትጠራ። እሺ እኛም እናመሰግናለን። እሺ መልካም እናመሰግናለን። መልካም ጊዜ። እሺ እጅግ በጣም እናመሰግናለን። እንግዲህ ቤተሰቦች የዛሬ ቪዲዮ እንዳያችሁት የተለያዩ ወጣቶችን ጠይቀን ያገኘነው መልስ እጅግ በጣም የሚያስቆጭም የሚያስቅም የሚያጸጽትም ነው። ለምን እንበል አብዛኛው ወጣት እንደሰማነው በሱስና ባልባሌ ነገር ገንዘቡን እየጨረሰ እንደሆነ ተረድተናል። እንዲሁም ደግሞ በተለያዩ አላስፈላጊ የሆነ ጊዜያዊ ስሜቶችን ማሸነፍ አቅቶን የነገያችንን በጸጸት እንድናሳልፍ የሚያደርጉ አካሄዶችን እየሄድን እንደሆነ ሰምተናል። ስለዚህ ሁልጊዜ ወጣትነታችን ላይ ቆም ብለን ነገያችንን አቅጣጫ ካላሳዝን ዛሬ እንደ ቀልድ ለስሜት የተነደነው ነገ በህይወታችን ትልቁ ጸጸት ሆኖ እንዳይመጣ ዛሬውኑ ቆም ብለን ነገያችንን ቼክ እናርግላለሁ። ሁልጊዜ እዚህ ቤት ሲመጡ ጠቃሚ ለእርሶ አስተማሪ የሆነና ወደፊትም በደንብ ሊያሳዩ የሚችሉ ይዘቶችን የምናቀርብ ይሆናል። ስለዚህ ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ከኛ ጋር ደግሞ አብራችሁን ብትቆዩ ትጠቀማላችሁ። ይመቻችሁ።